ሰላም ለእናንተ ይሁን የአባተ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይለልቻዬ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ዘኍልቍ ምዕራፍ 6 ከቁጥር 22 እስከ 26 ያለውን ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። ከቁጥር 23 እስከ 26 ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። ክብር ለመንፈስ ቅዱስ ይሁን። ይሄ ክፍል የተጻፈው በእግዚአብሔር ሰው በነቢዩ በሙሴ ሲሆን ሙሴ ደግሞ ለእግዚአብሔር ታዞ ሕዝብ አስከትሎ የወጣ የእግዚአብሔር ነቢይ ነው። እግዚአብሔር ወዶ ፈቅዶ በሕዝቡ ላይ ራሱ ታምኖ የሾመው የእግዚአብሔር ሰው ነው። የሙሴን የነቢይነትን ጥሪ ታውቃላችሁ። እንግዲህ ባጭሩ ለመንገር ያህል ነቢይ ሙሴ ባደገበት በፈርዖን ቤት እያለ ስለ እስራኤል ወይም ደግሞ ስለ ዕብራውያን ስለ ራሱ ወገንና ዘር ከእናቱ ሰማ። የት ሆኖ? በግብፅ ምድር ሆኖ እና በግብፅ ምድር በዕብራውያን ላይ የሚደርሰውን በደል ሁሉ ማየት ጀመረ። የት ሆኖ? በቤተ መንግስት ሆኖ በፈርዖን እጅ ያደገ ከፈርዖን ማዕድ እየበላ ከፈርዖን ልጆች ጋር አብሮ እየዋለ እያደረ በልዩነት ግን ስለ ዕብራውያን ሰማ። ከእናቱ ስለ ዕብራውያን ጠንቅቆ በሰማ ጊዜ እሱም ራሱ ደግሞ ዕብራውያን እንደሆነ ባወቀ ጊዜ አንድ ቅናት በውስጡ አደረ። እንዲህ የሚል ከዚህ ከተስፋው ሕዝብ ጋር አብሬ ቢሞት ይሻለኛል ብሎ በራሱ ወሰነ እና እንዴት እንደሚታደግ እንዴት መፍትሄ እንደሚሰጥ ያስብ ነበር። ምክንያቱም ወገኖቹ ናቸው፣ ዘሮቹ ናቸው እየተጠቁ ያሉት፣ እየተረገጡ ያሉት፣ ጡብ እየረገጡ ጡብ እያመረቱ ከአቅማቸው በላይ እንዲደክሙ እንዲለፉ ጉልበታቸው እንዲበዘበዝ እየተደረገ የነበረውና በዚህ ምክንያት አዘነ። ምንም እንኳን በፈርዖን ቤት ቢኖር፣ ምንም እንኳን ከፈርዖን ማዕድ ቢበላ እንዴት ይሆናለሁ? ምን አይነት ችግር ይመጣብኛል? ፈርዖን ቢሰማ ሊከተለኝ የሚችለው ችግር ምን አይነት ነው የሚለውን ሂሳብ አስልቶ የመጣው ይምጣ፣ በፈርዖን ቤት ካለኝ ምቾት ይልቅ ከሕዝቤ ጋር ከዘሬ ጋር ከወገኔ ጋር አብሬ ቢሰቃይ ይሻለኛል፣ የሚደርሳቸው መከራ ይድረስብኝ ብሎ ቆርጦ ወስኖ ነው የወጣው እና ከዕለታት አንድ ቀን ወጣ ስል እረኝነት ጫካ ውስጥ ከብቶችን ሲያሰማሩ የነበሩ ልጆች አንዱ ዕብራዊ ነው፣ አንዱ ግብፃዊ ነው እና እየተጫወቱ እያለ በመካከላቸው ጠብ ሆነ። ግብፃዊው ይህንን ዕብራዊውን ሲያጠቃ አይቶ ስሜቱን መቆጣጠር አቃተው። ዕብራዊው የሱ ወገን እንደሆነ ተሰማው፣ አዘነ። መቋቋም ሲያቅተው ሄዶ አነቀው፣ ገደለው፣ አሸዋ ውስጥም ቀበረው። ማንም አላየም ብሎ ነበር ያሰበው። በማግስቱ ደግሞ ሁለት ዕብራውያን ናቸው የወጡትና እዛው ባሉበት አብረው እየተጫወቱ ቆይተው በመካከላቸው ጸብ ተፈጠረ፣ ተጋጩ። ሲጣሉ አያቸው። እናንተ ዕብራዊ ስትሆኑ እርስ በርስ የምትጣሉት አንዱ ሌላውን የሚበድለው ለምንድን ነው? ለምን አትተሳሰቡም ብሎ ሊመክራቸው ሲሞክር እነዚህ ዕብራውያን ደግሞ የሚገርም ነው፣ በመካከላቸው የተፈጠረውን ጥላቻ ግጭት ትተው ለሙሴ እንዲህ አይነት መልስ መለሱ። ትናንትና ግብፃዊውን አንቀ እንደገደልከው አሸዋ ውስጥ እንደቀበርከው እኛንም ልትገድለን ትፈልጋለህን? በእኛ ላይ ፈራጅና ሹም ማን አደረገክ? ብለው ተነሱበት። ተደብቆ እንዳልቀረና በአደባባይ እንደወጣ አወቀ። ወደ ፈርዖን ጆሮ ወደ ቤተ መንግስት መረጃው ቢደርስ ምን አይነት ፍርድ ሊመጣበት ምን አይነት ቅጣት ሊደርሰው እንደሚችል አሰበና ኮበለለ ማለት ነው። ታዲያ በዚህን ጊዜ እግዚአብሔር ሙሴን ለአገልግሎት ጠራው። ታሪኩን ስለምታውቁ ብዙ በሰፊው ማብራራት አልፈልግም። መነሻውን ለማሳየት ፈልጌ ነው።
ማን ሹምና ፈራጅ አደረገ ብሎ ባሉ በዕብራውያን ላይ እግዚአብሔር መሪ አድርጎ ሾመው። ያንን በቁጥቋጦ ውስጥ ሲነድ የነበረውን እሳት ካየ በኋላ የሚነደውን እሳት ለማየት ሲጠጋ ድምፅ መጣ። ያ ድምፅ ኃላፊነትን በእስራኤል ላይ እንዲወስድ፣ እስራኤልን ይዞ እንዲወጣ፣ እንዲመራ፣ የሚያስፈልገውን እውነት እንዲናገር፣ ከእግዚአብሔር እጅ የተዘጋጀውን ማዳን እንዲያውጅ፣ እንዲነግራቸው እግዚአብሔር መረጠው ማለት ነው። በዚህ ምክንያት እግዚአብሔር ለተስፋው ሕዝብ ለእስራኤል የተገባውን ክዳን ከአብርሃም ጀምሮ ያለውን ክዳኑን ሊጠብቅ ሲፈልግ መሪ አስነሳለት። መሪው ደግሞ ሕዝቡን እንዲባርክ ፈለገ። እግዚአብሔር ማን እንዲባርክ? መሪው ሕዝቡን እንዲባርክ። ይህንን ቅድም ሳነብ እንደሰማችሁት እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ሙሴ ምንድን ነው? በዕብራውያን ላይ ወይም ደግሞ እስራኤልን እንዲመራ በእግዚአብሔር የተመረጠ መሪ ነው። መሪው ታዲያ ምን እንዲያደርግ ነው ያዘዘው? እግዚአብሔር ሕዝቡን እንዲባርክ። ምን ብሎ እንዲባርክ? ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆችን ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔርም ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ብላችሁ ባርኩት አለ። በትንሣኤው ጌታ በኢየሱስ ክርስቶስ ስም በዚህ ማለዳ በቀናችሁ ላይ፣ በመንገዳችሁ ላይ፣ በዘመናችሁ ላይ፣ በጤናችሁ ላይ በኢየሱስ ክርስቶስ ስም ይህንን ቃል በፊታችሁ አወጅኩ። ቃሉ ሕያውና የሚሠራ ነው። በክርስቶስ ኢየሱስ በማመን የዚህ ክዳን ተካፋይ ሆናችኋል። የዚህ ክዳን ባለቤት ሆናችኋል። በዚህ ክዳን ውስጥ መኖር ተሰጥቷችኋልና በኢየሱስ ክርስቶስ ስም መግባታችሁ መውጣታችሁ ተባረከ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔርም ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በጓዳችሁ ስትተኙ፣ በሥራ ቦታ ስትውሉ፣ በመንገድ ስትራመዱ፣ በማንኛውም ቦታ ስትገቡ ስትወጡ በኢየሱስ ክርስቶስ ስም ልዩ ሞገስ፣ ልዩ ክብር፣ ልዩ ኃይል፣ ልዩ ባለጠግነት፣ ልዩ የእግዚአብሔር አቅራቦት ነፍስ መንፈሳቸውን አገኘ። በነገር ሁሉ መከናወንን የሚሰጥ የእግዚአብሔር እጅ ሁለንተናቸውን ገዛ። መልካም ሆነላችሁ ብዬ ባረክ። ተባርካችኋል። ሻሎም። ይህንን የጸሎት ድምፅ የሰማችሁ ሁሉ በያላችሁበት እግዚአብሔር ዘመናችሁን ይባርክ። መልካም ነው። ለሌሎችም ደግሞ ለቅዱሳን ደርሶ ቅዱሳን በዚህ ጸሎት እንዲባረኩ እንዲጽናኑ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ ይሁን። እንዲሁም ደግሞ በፌስቡክ፣ በዩቲዩብ፣ በቲክታክ እንዲሁም ደግሞ በኢሞ፣ በዋትስአፕ ይሄ መልእክት እየተላለፈ ስለሆነ ሌሎችም ደርሰው በእንዲህ አይነት መልኩ እንዲጽናኑ እንዲባረኩ እንድታደርሱ ይሁን። ጌታ ዘመናችሁን ይባርክ። ተባርካችኋል። ሻሎም።